ጾም ስትጾሙ ሁለት የምትሰሯቸው ስህተቶች አምላክን በተለይ ሁለተኛው በጣም ትልቅ ስህተታችሁ በረከት ሊያሳጣችሁ የሚችል ነገር ስለሆነ እባካችሁ እስከ ሁለተኛው በደንብ አድርጋችሁ አዳምጡኝ እና ይሄንን ቪዲዮ ሼር የማታደርጉ ሰዎች ካላችሁ አምላክን አሳልፉት አይጠቅማችሁ ይውላችሁ ሼር የማታደርጉ ለራሳችሁ ጥቅም ብቻ ሰምታችሁ ለራሳችሁ ብቻ የምታረጉ ከሆነ አሳልፉት ምክንያቱም ይሄ ሃይማኖታዊ ነገር ነው ሃይማኖታዊ ነገር ደግሞ ሁሉም ሰው ጋር ነው መዳረስ ያለበት ስለዚህ ይሄንን ቪዲዮ ሼር ኮፒ ሊንክ ሪፖስት ላይክ እያደረጋችሁ ቫይራል አውጥታችሁ ለብዙ ሰዎች ጋር ማዳረስ አለባችሁ የመጀመሪያው ስህተታችሁ ጾም እስከ 9 ሰዓት እየጾምኩኝ 8 ሰዓት ተኩል ላይ ጸበል መጠጣት ይችላልው ወይ 9 ሰዓት ላይ ስለምበላ 8 ሰዓት ተኩል ላይ መጠጣት ይችላልው ወይ አይቻልም ጸበል መጠጣትም ሆነ ምንም ነገር መጠጣት አትችሉም ለምን ምክንያቱም ጾሙ አላለቀም ምክንያቱም ቅዳሴ አላለቀም በቤታችሁም ብትሆኑ አይቻልም ጾም እስከ 9 ሰዓት ነው የምትጾሙት 8 ሰዓት ተኩል ላይ መጠጣት አትችሉም ስንት ሰዓት ነው መጠጣት የምትችሉት ከቅዳሴ በኋላ ተጠጡና ከዛ በኋላ 30 ደቂቃ ቆይታችሁ ምግብ ትበላላችሁ ማለት ነው ስለዚህ ይሄንን ስህተታችሁን ማስተካከል አለባችሁ ሁለተኛው ስህተታችሁ አሁንስ ጾሙ ከመቼው ነው የሚደርሰው በመድኃኒዓለም ባለፈው ሰኔ ጾምን 1 ወር ከምናምን ጾምን የፋሲካንም ጾም 2 ወር ከምናምን ጾምን አሁን ደግሞ ጾም ማርያም ወይም የፍልሰታ ጾም ደግሞ አሁንም መጣ ወይኔ ስጋኮ በጣም ብዙ ጊዜ እንኳን በላ በቃ እንደዛ እያላችሁ ምትሉ ሰዎች አላችሁ ይውላችሁ ጾም እኮ ከስጋ ብቻ አይደለም የሚጾመው ወይም ጾም ካለው ነገር ብቻ አይደለም ጾም የሚጾመው ቆይ ጾም ለምንድን ነው የምትጾሙት እግዚአብሔር ጾም እንድትጾሙ ያደረጋችሁ ለምንድን ነው ይውላችሁ ወደሱ እንድትጠጉ ጸሎት እንድታደርጉ ልክ ጾም ሲመጣ የኋላችሁን ኃጢያት አስተዋሳችሁ ንስሐ ትገባላችሁ ከዛ ወደ እግዚአብሔር ትቀርባላችሁ ማለት ነው ወደ እግዚአብሔር ቀርባችሁ ማለት ደግሞ እናንተ በረከት አገኛችሁ ማለት ነው ስለዚህ እባካችሁ እንደዛ አይነት አስተሳሰብ ካላችሁ እባካችሁ ያንን አስተሳሰብ ቀይሩ እንደዛ የምትስቡ ከሆነ ቶሎ ብላችሁ ንስሐ ግቡና አሁን ጾመ ማርያም መጥቷል አይደለ በሰላም በፍቅር በጤና ጾመ ማርያምን ጾሙ በተለይ ሱባኤ የምትገቡ ሰዎች እባካችሁ ንስሐ ግቡ ንስሐ ያስፈልጋችኋል ሱባኤ የምትገቡ ሰዎች ንስሐ ገብታችሁ ነው ሱባኤ መግባት ያለባችሁ ምክንያቱም ጸሎታችሁ እንዲሰማላችሁ ማለት ነው ስለዚህ ዛሬ በዚህ ቪዲዮ እንደተማራችሁበት እርግጠኛ ነኝ እናንተ ሼር ኮፒ ሊንክ ሪፖስት እያደረጋችሁ ለብዙ እህት ወንድም